ሰዎች እንደምናችሁ ለማታቁኝ አማን ባላለው እንግዲህ ሩታ የሚገርም ቮይስ እና ፎቶ እንግዲህ ይዘውላቸው መጣዋል ከነ ዳኒ ጋር ሆነው የሚገርም ሐሳብ የሚገርም ነገር ነበር እንግዲህ ስትነግረውም የነበረው በጣም እኔ ጆሮ የሚያስይዝም ነገር ነበር እንግዲህ ሲያወሩ የነበረውና እኔ እነ ኤፍሬምም እነ ሩታም እንደዚህ አይነት ነገር ያደርጋሉ ብዬ በፍጹም አስቤ ማላቅም። አብርሃምም ደግሞ አንዳንድ ቦታ ላይ በጣም ያናደደኝ ነገር አለ። ቮይስ እያሰሙት ፎቶ እያሳዩት ማመን ያልፈለገው ነገር አለ። እኔ እዚህ ጋር በደንብ እየተረዳሁት የመጣሁት ነገር ሄርሜላ በጣም እውነት እንዳላትና ብዙ ልክ የሆነችው ነገር እንዳለች ነውና እናንተስ በዚህ ቪዲዮ ጉዳይ ላይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ማጋራት እንዳይረሳ። የተሰማችሁ ነገር እንግዲህ አጋሩልኝ። ዛሬ እንግዲህ ቪዲዮን እናያለን፣ እናብራራላችኋለን፣ ሐሳብ እንሰጥበታለን። ግን ከእናንተ የሚጠበቀው ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ሆኑ። ቪዲዮን እንጀምራለን። ነገር ይዛችሁ ካልመጣችሁ ወደ እኔ እንዳትመጡ ስላልከኝ ነው ዛሬ ደወልኩለት። እኔ አንተ በመታመን ምንም እጄ እንደሌለ አንተ እንደዚህ አይነት ነገር ውስጥ በመግባት ምንም እጄ እንደሌለ በመጀመሪያ ደረጃ ቪዲዮ በቂ ነበረ። ልክ ነች። ምንም የተሳሳተችው ነገር የለም። በመታመም ውስጥ እሷ ምንም ያደረገችው ነገር የለም። እንደምናውቀው እንዳየ ነው። ግን ደግሞ አሁን አንተ ካለህበት ሁኔታ አንጻርና የትኛውን የቅርብ ሰው ማመን እንዳለብንና ማመን እንደሌለብህ ግራ ስለገባ አቤልም መጥቷል። አቤል ይዞት የመጣው ነገር እኔ በጣም ነው የተገረምኩበት ማለት ነውና በነገራችን ላይ አብርሃም ዛሬ ማመን አለበት ብዬ ነው የማስበው። በቃ እውነቱ ፍጥጥ ብሎ ነው የወጣው። ዛሬ መጣው ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች አንተ ባመመጻፍ ማለት ነው። እሱም ደግሞ ታውቃለህ፣ ምናልባት ቪዲዮችን በደንብ ያየህ ከሆነ አቤል ወደኋላ መለስ ብሎ ኤፍሬምና ሩታን ይቅርታ ጠይቋቸው ነበረ። መቼም ያየነውና እየተከታተልን ያለን ሰዎች አቤል ይቅርታ እንደጠየቃቸው ምንም ኦቪየስ የሆነ ነገር ነው። ኤፍሬምና ሩታን ይቅርታ የጠየቃቸው መረጃ ከነሱ ለመውሰድ ነው እንጂ ከነሱ ምንም ፈልጓል። ይሄን ነገር ደግሞ ዛሬ ነው ለእናንተም ለሚዲያም እየተናገርን ያለ ነው። እንደሰማነው ነው እንግዲህ እንደዚህ አይነት ነገር ነው ያልጠበቅኩም ነበረ ግን ዛሬ መናገራቸው በቃ ጥሩ ነው። ሁሉንም ነገር እንግዲህ ክሊር እያደረጉልን ይሄዳሉ ብዬ አስባለሁ። ተጠቂ ነበር ምናምን እያለ ነበረው። አንተ ለመታመም ከነሱ ተጠያቂ መሆናቸውን የሚያሳይ ትክክለኛ መረጃ አቤል ይዟል። ይሄን መረጃ ማሳየት እፈልጋለሁ። በቃ በጣም ጥሩ ነገር ነው። እንግዲህ እንደተማረም እንደሰለጠነም ሰው ስናስበው ይሄ ነገር እሷ ማድረጓ በጣም ጥሩ ነው። በመረጃና በማስረጃ የተደገፈ ነገር ህግ ጋር ራሱ በነገራችን ላይ ተቀባይነት አለው። ይሄ መረጃ ግን አይተህ አብርሽ መቀጠል ያለብን ያቋረጥከውን ህይወት ደህና የነበርክበትን ህይወት ሳትታመም በፊት ከኔ ጋር ነበር ደህና የነበርክበትን ህይወት። አዎ እኔም በነገራችን ላይ በእሷም ቦታ በሄርሜላም ቦታ በሆን የተቋረጠውን ነገር ማስተካከል አለበት ብዬ አስባለሁ። እኔ ቀጥልና እንድታመን እፈልጋለሁ። ገባህ አይደለ? ብትሆን እርግጠኛ ነኝ አትፈልግህም። ቀናም ብላ አታየም። ግን ቀንታና ከሄርሜላ ጋር መሆን ስለማትፈልግ ነው። የምር ሩታ እንደዚህ አይነት ሐሳብ አላት ብላችሁ ታስባላችሁ? እኔ እንጃ አላቅም። ግን እስቲ እንስማው አቤል የሚለውን። ላይፍ ስለተስተካከለ አሪፍ ላይ ስለሆንኩ ነው። እኔ አቤል ጥያቄ ናችሁ ዙሪያ ላይ ያላችሁ ሰዎች፣ ስለዚህ ያንን ነገር የምታውቁት መረጃ አላችሁ ወይ? ምን ሆኜ ነበር? ይሄ ጥያቄ ነው የጠየኳችሁ እንጂ እኔ ስለሆነ ሰው ከፋፍለ ነው ሰው እንድትነግረኝ አይደለም። አሁን የጠሯችሁ ያ በቃ ሜን ታርጌታቸው ቮይስ እናሰማለን ብለው ነው እንግዲህ ሄርሜላም እንግዲህ አንገብግበው ላገኝ እፈልጋለሁ ያለችው አብርሃምን እና እስቲ እንስማቸው። ሄርሜላም ዛሬ ላገኝሽ ስፈልግ መጥቼ መረጃ ማሳየት ነገር አለ። እኔ ምንም አይነት እጄ የለበትም። ማን ይሄንን ነገር እንዳደረገ አውቃለሁ ብለሽ ስለጠራሽ ልክ ነው። አብርሽም እኔ በሱም ቦታ በሆን እንደዚህ ነው በቃ ፊት ለፊት ልናገረው የምችለው። ትናንትናም ከትናንት ወዲያም እንግዲህ ቪዲዮ ሲሰሩ የነበረው ነገር በጣም አብርሽን የሚያወዛግቡ ነገር ነው። በሁለቱም ሳይድ እንግዲህ እየመጣበት ያለው ነው። ዛሬ የመጣሽው ላገኝሽም የፈለኩት ለዛ ነው አይደል እንዴ? ስለዚህ ያንን ነገር እጃችሁ ላይ መረጃ ካላችሁ እዚህ ነገር ላይ እጃችሁ እንደሌለበት ካወቃችሁ ማን እንደሆነ ያለውን ነገር በቃ ቀጥታ እኔ አሁን እነሱም በሆን ምንም በቃ ነገር ሀተታ ጋተታ ሳላበዛ ቀጥታ ነው በቃ ማሳየት ያለብኝም የማሳየውም የማድረገውም ነገር ይሄን ነው። በነገራችን ላይ ነው በቃ በግልጽ አማርኛ እየጠየቁኝ ነው። ለምንድን ነው ከካሜራ ጀርባ የሚሆነው ወይ ስለሆነ ስለዚህ ቪዲዮውን ግን ማየት ትችላለህ። ይሄ ነገር ቆይ ለምንድን ነው እኛ እንዳና እየተፈለገው ነው? ይሄ ነገር ለምንድን ነው እኛ ማናየው? እኔ ይሄን ነገር እኛም ማየት አለብን ብዬ አስባለሁ። እንዴ ለምንድን ነው እዚህ ጋር ሁሉም ሰው በእውነቱን ከኛ እኩል ነው እየጠበቀ ያለው? እዚህ ቪዲዮ ላይ የሚመለከቱ ሰዎች እያንዳንዱ እኔ ነገር የሚያሳስባቸው ሰዎች ናቸው፣ የሚያስጨንቃቸው ሰዎች ናቸው። ስለዚህ ኦብቪየስሊ ስለተጨነቀን ነው አይደለ እንዴ? ይሄ ልጅ በትክክለኛ ውሳኔ መወሰን እንዳለበት ስለምናውቅ ነው። እኛም ኦዲየንስም እንግዲህ ተከታትለን እንደዚህ ቪዲዮም እየለቀቀን ያለ ነው፣ ተጨንቀን እየሰራንም ያለው አይደለ እንዴ? አንዳንድ ነገር መሸፈን አለበት ብዬ አላስብም። እኛ ምን አሴ ፋሚሊ ነው አይደለ እንደ እየጠበቅን ያለ ነው። እነሱም እንደበቀው ነገር የለም። እዚህ ጋር የምታሳየኝ ነገር ለእነሱም ማየት አለባቸው። ለምን እነሱም አይተው መፍረድ መቻል አለባቸው። ባለቤት አንተ ነህ አብርሃም። የታመንከው አንተ ነህ። ነገሮችን ማመንና መመዛዘን ያለብህን ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የእሱም ማመዛዘንና መወሰን በጣም እዚህ ጋር ያስፈልጋል ብዬ አስባለሁ። ቀድሚያ እሱ ካየው በኋላ ነው ወደኛም የሚመጣው
ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ነገር እያደረጉ ያሉት ነገር እኮ ይታወቃል አይደል እንዴ? ጥፋታቸውን ሁሉ እንዳሳዩ ነው እናውቃለን። ግን አንዳንድ ነገር ግን ሄርሚ እዚህ ጋር ተሳስተሻል ብዬ አስባለሁ። እኛም እንግዲህ እየጠበቅን ያለ ነው ይህንን ነው። በቃ ማየት የምንፈልገውን ነገር አንዳንድ ነገር ማየት አለብን። ሁሉም ነገር እኩል አይደለ? ሲለቀቅ የነበረው ስንጨነቅም የነበረው ከእነሱ ጋር እኩል ነበር አይደለ እንዴ? ምንም እንትን የሚልበት ነገር ይህን ፎቶ ማን ያነሳቸው ወደ እነሱ? እሱ ዋናውን ነገር ተመልከት እንጂ የእነሱን ሴራ አብርሽ እዚህ ጋር በጣም የተሳሳተውና ሚስ አደረገው ብዬ የማስበው ነገር የትኛውም ሰው ይቅረጸው በቃ መረጃ ተብሎ እስከተጠበቀች ልጅ እስከተወነጀለች ድረስ ማንም ሰው ባያደርገው ይሄን ነገር እውነታውን ነው መፈለግ ያለበት። ይሄ ልጅ ተመልከት እንጂ ይሄን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ ብዬ ነበር። ያው ከዚህ በፊት እንግዲህ አቤላ እናውቃለን የምናውቀውና ችግር ስላለበትም ከዚህ በፊት ጥፋትም ስላጠፋ ሜቢ ይህንን ጥያቄ ይጠይቋል ብዬ አስባለሁ። ሩታንም ኤፍሬምንም ይቅርታ ጠይቄ ይህንን ሁሉ ነገር እያደረኩ የነበረው ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። አሪፍ ፖይንት አነሳልኝ። በቃ እኔም የምፈልገውን ነገር ነው በቃ እያደረገ ያለው አቤል። እኔ ግራ ገባኝ። አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለው? እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ከፎቶ በላይ እኮ ቮይስ አለ ስማውና ከዛ አንዳንድ ጊዜ እኮ ራሳችን እኮ አይተን ውስጣችን እኮ የሚነግረን ነገር አለ አይደለ እንዴ? በቃ አይተን ራሳችን ውስጣችን የሚነግረን ነገር አለ። የግድ እኮ ለዳኒ ማሳየት የለበትም። ቮይስ መስማት ያለበትን ቮይስ በቃ መስማት ነው ያለበት እንደኔ አስተሳሰብ። እሱ ማሳየት ካለብን እናሳያለን። ግን ይሄንን አይተህ ይሄንን ሰምተህ ካልተረዳ ሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል ሄርሜላ? እኔም የሚመስለኝ በነገራችን ላይ ይህንን እንግዲህ መረጃ አይቶ መረዳት ካልቻለ አብርሽ የምርም አብርሽም የምር እኔ እየቀለደ ያለ ነው ይመስለኝ። እሺ በቃ ይሄንን አይደለም ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት። ማመን ያለብህን በትክክል ነው። እኔ አብርሽ ግን ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህ ሰዎች? ነገራችን ላይ አቤላ መጠርጠር ምናምን እዚህ ጋር እንግዲህ አብርሽ እኔ አይኑ መገለጥ አለበት ብዬ አስባለሁ። የምር ነው የምላችሁ። ለፈስበን አይገባም ብዬ አስባለሁ። እንደራሴ ተረዳኸኝ? ምንም ነገር ያደረግነው እሱ ደህና እንዲሆን ነበር። በቃ እኔ ዳኒ የሚመቸኝ ይህ አስተሳሰቡ ነው። በቃ ከዛ በኋላ ያለው ሁሉ ነገር አሁን ምን አለው ሰላም ወይስ አልጨረስኩት ግራ ያጋባችሁ ጨርሰህ ሰምተህ ጊዜ ያለህ አይደለ እንዴ? አብርሽ ግን ምን ሆኖ ነው ግዴ ቮይሱን ጨርሶ ለውሳኔም ለምኑም ምን ሆኖ ነው ግን? ይሄን ቮይስ ማን ነው ሪከርድ ያደረገው? እሱ የሚመለከት ጉዳይ ነው። ማንም አደረገው አላደረገው በነገራችን ላይ እንዴ መረጃ ነው አይደለም የምትፈልገው አብርሽ? ኤፍሬም እና የሩታ መሆኑን አይደል ፈልገው ጉዳይ ነው። ዋና ኤፍሬም እና የሩታ መሆኑን አይደል ፈልገው የተነጋገሩበት መንገድ ትክክል ነው። ኤፍሬም እና የተባባሉበት መንገድ ትክክል ነው ወይስ ይሄን ነገር ለሚዲያ መናገር አለብን? ሚዲያ ላይ እንዳለ ሁሉ ነገር እየተፈጠረው ነገር እኮ አይተኸዋል አይደል? እንደ አብርሃም ደስ እንዳላቸው ነው። በነገራችን ላይ እኛ ስለምናስብና ተጨንቀን እንግዲህ እየተከታተልን ስላለን ነው። ሚዲያ ላይ እንግዲህ ወጥቶ ማጋራት ካልፈለጉ እንግዲህ ምንም ልንል አንችልም። እኛ የተፈጠሩት ነገሮች እኮ በቂ ናቸው። አሁን ደግሞ ከማንኛውም ከምንም በላይ የተፈጠረው ነገር እየቀያየርክ ስማቸው ሁሉ ብዙ ቮይስ ነው ያለው። እሺ ኤፍሬም እንኳን ባይዘ ይሄ ልጅ በዚህ ሰዓት የባሰ እየተወዛገበ የሚመጣበት ጊዜ እንዳለ ነው ማስበው። ለምን እነሱም ፎቶም ቮይስም ይዘውለት መጡ። ቮይስ እና ፎቶ ደግሞ በዚህ ሰዓት መቀናበር የሚችል ብዙ ነገር መሰራት የሚችልበት ጊዜ ነው። ግን እንደ እኔ ሀሳብ ግን ሩታም ኤፍሬምን መተው ይህን ነገር ቢሰሙ አይመስላችሁም? ግን ላይ ቪዲዮ ላይ ራሱ ተናግሯል። አብርሃም ወደኛ እንዲመለስ መድኃኒት አድርገንበታል። ይኸው እዚህ ላይ ሰማያ እዚህ ላይ አይደለም ቪዲዮ ላይ ወደኋላ መለስ ብለህ ካሰብክ አንተ ቪዲዮ ላይ እንግዲህ ከዚህ በፊት እንዳየነው ያየነው እናውቃለን ብዬ አስባለሁ። እንደዛ ብሏል ኤፍሬም። እንግዲህ የተቀረጹ ቪዲዮዎች አሉና እኔ ግን አንዳንድ ጊዜ ያው ታማችሁ ስትመጡ ብዙ ነገር ሚስ እንደምታረጉ አውቃለሁ። ታማም ኤፍሬም ማታ ቤት መጥቶ እስካሁን ድረስ አብርሃም ደህና አልነበረም። አሁን ግን የሚያስፈልገውን መድኃኒት ሰተነው ደህና ሆኗል ብሎኛል። እሱን ሲባላችሁ አንተ መቼ የታመምከው? ይሄ በነገራችን ላይ ከመታመሙ በፊት ነው ይህን ነገር ያደረገው። እንግዲህ የምናውቅ እናውቃለን። አሜሪካ እንዳለ ሰማ መድኃኒት አድርገንበት ወደኛ እንዲመለሳቸው ነው አሳክተናል። መጀመሪያ ደረጃ ይህን ቮይስ ሚዲያ ላይ መውጣት ካለበት ሁሉም ሰው ማየት መቻል አለበት። አይ ካላችሁ ደግሞ ነገ ዛሬ የሚሆን ነገር እነ ሩታና ኤፍሬም ባሉበት ይህን ቮይስ ያዳም። አው እኔም ማሰበው እንደዚህ ነው። በቃ ሩታም ኤፍሬምም በቃ መጀመሪያ ላይ ያነሳውላችሁ ሀሳብ ነው። ሁለቱም መጣው ይህን ነገር እንግዲህ
ማብራራትም ካለባቸው ማብራራት አለባቸው፣ ለኛ ማስረዳትም ካለባቸው ማስረዳት አለባቸው ብዬ አስባለሁ። እንዴ ቃል እኮ አይደለም አንደኛ ቁጭ ብለን እንደዚህ የምንጠብቀው። ከዛም በኋላ ምን እንደሆነ ማወቅ ይፈልጋሉ። ምን ሊሰጡ ይፈልጋሉ። ለምሳሌ አንድ ጊዜ አደንጠኝ። አሁን ላይ ብዙ አይነት አርቲፊሻል ነገሮች እየተሰሩ ነው ያሉት አይደለ? በኤዲቲንግ ብዙ ነገር ነው እየተሰራ ያለው። ስለዚህ እነሱ መጥተው እዚህ ጋር ትክክለኛ መረጃ ከሰጡ በጣም በቃ እኔ አብርሽንም እዚህ ጋር የደገፍኩት ነገር ምንድን ነው አርቲፊሻል ነገር እየተሰራ ነው ያለው። እንግዲህ ዘመናችን በጣም የተራቀቀበት ጊዜ ላይ ነው ያለነውና ብዙ ነገር የሚሰራበት ጊዜ ላይ ስለሆነ እንደኔ ሐሳብ እንግዲህ ሄርሜላ አቤልና እነ ዳኒ ምን ሊያስቡ እንደሚችሉ አላውቅም። ግን ይሄ ነገር እነሱ መጥተው ቢያዩትና እውነቱን ፊት ለፊት ፍርጥ ቢል አይመስላችሁም? ይሄን ቮይተኛ ነው ካሉ የዛን ጊዜ ሁሉም ነገር የምንወስነው የእነሱ ድምፅ አይደለም አላልኩኝም። ግን ደግሞ እነሱ ስለመሆናቸው ራሳቸው መኖር መቻል አለባቸው። ለምንድን ነው ብቻ ያገኛቸው? የእነሱ መጥተው ለምናታጋፍጧቸው የጉዳዩ ባለቤት መጋፈጥ አለባቸው። በቃ የምር ነው የምላቸው። የጉዳዩ ባለቤት የፈለገ አብርሽም ቢሆን እነሱ ለምንድን ነው መጥተው እንዴ? አንተ እኮ ናሳቢ መረጃ ያልከው እንጂ ምንም እኮ እዚህ ጋር የምንሰራው ነገር የለም። አንተ መታመምህንና አንተ ላይ ሸር ለሰራ ሰው አብርሃም ታሞ ነበር ብዬ ለእነሱ ማስረዳት ምንም ኢነርጂ የለኝም። ምክንያቱም እነሱ አውቀው የተኙት። አዎ ሩታ እኮ ልክ ነች። እዚህ ጋር አሁን በዚህ ሳይድ እኔ ሩታን ደግፋታለሁ። ግን ይሄ ልጅ ልክ ነው። በቃ እነሱ መጥተው ይህን ነገር ማየት አለባቸው የሚለውን ሀሳብ እኔም አስበዋለሁ። በእኔ በበኩሌ ማለት ከመጀመሪያ ጀምሮ እነሱ ሁሉም ነገር ያውቃሉ። አንተ መታመምህን ማነው ብለህ የምጠይቅ ከሆነ ለአንተ ማስረዳት ያለብኝ እነሱ ሁሉም ነገር ያውቁታል። ኤግዛክትሊ ልክ ነሽ። እንዳሰማሙ እኮ በጣም ግልጽ ነው። ለምንድን ነው እነሱን አግኝቼ እመኑልኝ ለምንድን ነው የምላቸው? እንዴ እነሱ ጋር ምን አለኝ? አንድ ጊዜ ደም ሄርሜላ አሁን ይሄ ኬዝ እውነት ነው። ሄርሜላ ከእነሱ ጋር ምንም ነገር የላትም አይደለ እንዴ? ይሄ ኬዝ ብቻ አይደለም። ወንድሞቼም ሁሉ ነገር ያውቃሉ። እዚህ ጋር የሚከታተሉ ቪዲዮ የሚከታተሉ ሰዎች በሙሉ ያውቃሉ። ስለዚህ ለእኔ የሰጣችሁን ፎቶ ቮይሶች የሚሆኑ ለእነሱ ማፈት በጣም በቃ እኔ አብርሽ አሁን ይህን ሰሞን እየተመቸኝ ያለው በጣም ማገናዘብና ማስተዋል በጣም እየታየኝ ነው። የምር ነው ብላችሁ እነሱም ሰምተውት እነሩታም እዚህ ጋር ባሉበት ሁሉንም ነገር ነገ ወይ ዛሬ ማታ ተገናኝተን ከእነሱም ጋር ይሄ ምንድነው እያልን ለማታፋጥ በቃ እኔ በጣም የተመቸኝና የወደድኩት ነገር ማለት በቃ ይሄ ነው። አብርሽ ያሰበው ሀሳብ በጣም ጸዴ ምርጥ ማለት ነው። ፊት ለፊት ላይ እነሱ ባሉበት ይህንን ነገር ሪከርድ አድርገናል፣ ይህንን ፎቶ ይዘንባቸዋል፣ ይሄ ነገር ተገቢ ነው፣ ይሄ ነገር ልክ ነው አይደለም የሚለው ነገር ነገ ወይም ማታ ሂደው አውርተውና አብርሽ ይህን ነገር በቃ ለእኛም ማብራራት ነው ያለባቸው። እሱም እንግዲህ መወሰን ያለበትን ውሳኔ እንግዲህ መወሰን አለበት ብዬ አስባለሁ። ቮይሱም በጣም ትልቅ ማስረጃ ነው፣ ፎቶም እንግዲህ ትልቅ ማስረጃ ነው። እንግዲህ ሲያፋጥጧቸው ምን ሊሉ እንደሚችሉ እኛ እናቅም። እስቲ እንጠብቃችኋለን። ብቻ ግን ምን ሊፈጠር እንደሚችል እስቲ እናንተ ገምቱ፣ ሀሳብ አስተያየታችሁን አጋሩበት። ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ሁኑ፣ አበረታቱኝ። ወዳችኋለሁ። ይመቻችሁ።